ይህ ደሱ ቲዩብ ለትግርኛ ሙዚቃ እድገት ከፍተኛ አስተዋጽኦ አድርጓል። እስከዛሬም የሚተካከለው የለም። የትግርኛ ሙዚቃ ንጉስ ነው። በባህላዊ አለባበሱ፣ በፀጉር አቆራረጡ፣ በልዩ የትግርኛ ያጨፋፈር ስልቱ፣ በድምጹ ለዛና ጥልቅ መልእክት ባላቸው ግጥሞቹ በእጅጉ የሚደነቅ የመድረክ ሰው ነው ኪሮስ አለማየሁ። በባህል የሙዚቃ መሳሪያዎች አጫዋወቱ ደግሞ ወደር የለውም ይሉታል። መድረክ ላይ አሊያም በቴሌቪዥን መስኮት እነዚያን አይረሴና አይጠገቤ ዜማዎቹን እነ መቀናይን እነ ሀቢ ክራርን እነ አንጓይ ፍስስን ሲያንጎራጉርና የሙዚቃ ምቱን ተከትሎ እንደ እንዝርት ሲሾር ለተመለከተው ልብንም በስሜት አቅልጠው ፍስስ በሚያደርጉ የኪነ ጥበብ ሀብቶቹና ጉልበቱ ተሸንፎ የኪሮስ ያለህ እንዲል የሚያደርጉና የሚያስገድዱ ናቸው። የፊት ወዘናው፣ ደርባባነቱ፣ ኧረ ስንቱ! ዋው! ኪሮስ ማዕረይ ኪሮስ አለማየሁ የራሳቸውን ግጥምና ዜማ ሰርተው ከሚያንጎራጉሩ በጣት ከሚቆጠሩ የሀገራችን ድምጻውያን መሃል አንደኛው ነው። ይህም ብቻም አይደለም። ዋሽንት፣ ክራር፣ ማሲንቆን የመሳሰሉ የባህላዊ ሙዚቃዎች መሳሪያዎችን ጭምር በመጫወት ከሌሎች ላቅ ያለ ተሰጥኦ እንዳለው ያሳየና ያስመሰከረ ድምጻዊ ነበር። ኪሮስ የተቀባ ነው ለጥበብ። ይህ አንጋፋ የትግርኛ ሙዚቃ ድምጻዊ ኪሮስ አለማየሁ በ1944 ዓ.ም በቀድሞው ትግራይ ጠቅላይ ግዛት ክልታ አውላሎ አውራጃ ጻዕዳ አምባ ወረዳ ሰንደዳ ቀበሌ ተወለደ። የስለት ልጅ ነው። ቤተሰቦቹ ተስለው ነው የወለዱት። የቤተ ክህነት ዕውቀት የቀሰመው የአንደኛና ሁለተኛ ደረጃ ትምህርቱን የተከታተለው በፍሬወይኒ ውቅሮና በአፄ ዮሐንስ ትምህርት ቤቶች ነበር። እናቱ ቀለብ ገብረ መስቀል፣ አባቱ ደግሞ ግራዝማች አለማየሁ መለስ ይባላሉ። ኪሮስ በትምህርት ቤት በነበረው ቆይታ በመደበኛ ትምህርቱ ጎበዝ ነበር። በተጨማሪም በሚያገኛቸው አጋጣሚዎች ሁሉ የሙዚቃ ችሎታውን በተለያዩ መድረኮች ያሳይ እንደነበረም አብሮ አደጎቹ ይናገራሉ። የሁለተኛ ደረጃ ትምህርቱን እንዳጠናቀቀም በአፄ ዮሐንስ አንደኛ ደረጃ ትምህርት ቤት ተቀጥሮ ለ3 ዓመታት በመምህርነት አገልግሏል። ከዚያም ከትግራይ ወደ አዲስ አበባ መጥቶ በ1975 ዓ.ም ራስ ቲያትርን በመቀላቀል ለ5 ዓመታት ያህል በትግርኛ ሙዚቃ ተጫዋችነት ሰርቷል። እዚያው ራስ ቲያትርም እያለ የመጀመሪያ አልበሙን ከሸበሌ ባንድ ጋር በመሆን አሳትሞ ለአድናቂዎቹ አድርሷል። ራስ ቲያትርን ከመቀላቀሉ በፊት በትግራይ ክፍለ ሀገር የኪነት ቡድን ውስጥ ረዳት አሰልጣኝ ሆኖ ማገልገሉ ይነገራል። ድምጻዊ ኪሮስ የጥበብ እይታው ጥልቅ ነው። አጋጣሚዎችና ሁኔታዎችን የሚያይበት መነጽር ሁሌም ለድርሰት ስራው መነሻ ሐሳብ ይሆኑታል። ነገሮችን አስተውሎ ከዜማና ከግጥም ጋር አዋህደው የመጫወት ላቅ ያለ ተሰጥኦን የታደለ ሰው ነው ኪሮስ አለማየሁ። በአንድ ወቅት ባለቤቱ ልክ እንደ ሙሽራ አምራና ተውባ ስትጫወትና ስትስቅ አስተውሎ አይ ቆንጅና የተሰኘውን ስራ ሰርቶ በ1983 ዓ.ም በወጣው አልበሙ ላይ አካቶ እንዳሳተመው ይነገራል። ከ15 ዓመታት በላይ በኪነ ጥበብ ዘርፍ ውስጥ ተሰማርቶ በአብዛኛው ኢትዮጵያዊ ዘንድ ከፍተኛ ተቀባይነትን አግኝቷል። ከስራ ባልደረቦቹ ጋር በመሆን ኢትዮጵያን ወክሎ ወደ ተለያዩ የውጭ ሀገራት በመሄድ ስራዎቹን አቅርቧል። ለትግርኛ ቋንቋ ተናጋሪዎች ብቻ ሳይሆን ለሁሉም የኢትዮጵያ ብሔረሰቦች ልዩ ጣዕም እንዲኖረው አድርጎ የሚሰራቸው ዜማዎቹ
በሁሉም ኢትዮጵያውያን ዘንድ ተወዳጅና እስከዛሬም እየተደመጡ እንዲዘልቁና ዘመንን እንዲሻገሩ አድርጎ ጊዜ ሰጥቶ ተጨንቆና ተጠቦ በተመስጦ ስለሚሰራቸው ነው ዘፈኖቹ እስከዛሬ እንደተወደዱ የዘለቁት ሲሉ በቅርብ የሚያውቁት የሥራ ባልደረቦቹ የሚመሰክሩለት ኪሮስ አለማየሁ እንደ ወርቅ ተፈትኖና በኪነት ህይወት ቆይታው በበርካታ አሳዛኝና አስደሳች ጊዜያቶች ውስጥ አልፎ አሻራውን አኑሮልን የተለየን አይረሴ ሀብታችን ነው ኪሮስ አለማየሁ። ኪሮስ በህይወት በቆየባቸው ጥቂት ዓመታት ውስጥ በግሉ 5 አልበሞችንና ከሌሎች ድምፃውያን ጋር ደግሞ 2 ያህል አልበሞችን ሰርቶ ለህዝብ አበርክቷል። ተተኪ ልጁን ድምፃዊ ዛፉ ኪሮስን በዱካው ተክቶልን የእርሱን የጥበብ ራዕይ በልጁ አስቀጥሎ እንደ ኦሎምፒክ ችቦ እሱ የለኮሰውን የጥበብ ፋና ለሴት ልጁ ከነ ሙሉ ክብሩ አስረክቧት ላይመለስ ተለይቶናል። ድምፃዊ ኪሮስ አለማየሁ ምንም እንኳን ላበረከተው ከፍተኛ አስተዋጽኦ በቂ ነው ባይባልም ከመቀሌ ዩኒቨርሲቲ የክብር ዶክትሬት ከህልፈቱ በኋላ የተሰጠው ሲሆን በስሙም ቤተ መጻሕፍት ተቋቁሞለታል። ይህ ተወዳጅና አይረሴ የጥበብ ሰው ድምፃዊ ኪሮስ አለማየሁ በ1986 ዓ.ም በደረሰበት ድንገተኛ ህመም ከዚህ ዓለም በሞት ተለየ። እሱ ቢያልፍም ሕያው ስራው ሁሌም ሲታወስ ይኖራል። አበቃው።